የምንዛሬ ዋጋ በየዕለቱ ማስደመሙ እንደቀጠለ ነው። እንደምንቆያችሁ ዛሬ ነሐሴ 16 2018 ዓ.ም ዕለተ ቅዳሜ ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለው መረጃና የኢትዮጵያ ንግድ ባንክ ላይ የተለያዩ ሀገራት ገንዘቦች በዛሬው ዕለት ስንት ይመነዘራሉ የሚለው መረጃ እንሰጣችኋለን። አዲስ ኩናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ እንዲሁም ማንኛውም ተያያዥ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ እያልኩ ወደ ዋና ገንዘቦች ወዳላችሁ ምንዛሬ ስንገባ በዛሬው ዕለት አንድ አሜሪካ ዶላር በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 181 ብር ከ41 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ዶላር በዛሬው ዕለት 181 ብር ይመነዘራል። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ቡና ባንክ ላይ 1 ዶላርን 163 ብር ከ01 እየተመነዘረ የሚገኝ ሲሆን ህብረት ባንክ ላይ 162 ብር ከ51፣ ንግድ ባንክ ላይ ደግሞ 1 ዶላር 160 ብር ከ03 እየተመነዘረ ይገኛል። ስለዚህ ዶላር ካላችሁ በዛሬው ዕለት ኢትዮ ፎሬክስ ላይ ብትመነዝሩ ከጥቁር ገበያው እኩል ወይም ተቀራራቢ ሂሳብ ነው እየመነዘሩ የሚገኙት። ሌላኛው ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 247 ብር ከ54 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ፓውንድ ስተርሊንግን 232 ብር ከ03 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው ወጋገን ባንክ ላይ 1 ፓውንድ 220 ብር ከ66 እየተመነዘረ የሚገኝ ሲሆን አማራ ባንክ ላይ ደግሞ 219 ብር ከ23 ይመነዘራል። ንግድ ባንክ ላይም በዛሬው ዕለት 1 ፓውንድ 212 ብር ከ95 እየተመነዘረ ነው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 211 ብር ከ86 ሲመነዘር በግል ምንዛሬ ቢሮ ላይ 201 ብር ከ45 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮች ደግሞ ቀዳሚው ዘመን ባንክ ላይ ሲሆን ዘመን ባንክ ላይ 1 ዩሮ 188 ብር ከ85 ይመነዘራል። ህብረት ባንክ ላይ ደግሞ 188 ብር ከ82 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ 185 ብር ከ58 እየተመነዘረ ነው። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 226 ብር ከ42 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ስዊስ ፍራንክ 215 ብር ከ98 ይመነዘራል። እንደዚሁም በከፍተኛ ደረጃ ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ወጋገን ባንክ ላይ 1 ስዊስ ፍራንክን 201 ብር ከ85 እየመነዘረ የሚገኝ ሲሆን አዋሽ ባንክ ላይ 198 ብር ከ13 ይመነዘራል። ንግድ ባንክ ላይ ደግሞ 1 ስዊስ ፍራንክ 194 ብር ከ02 በዛሬው ዕለት እየተመነዘረ ነው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 131 ብር ከ73 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 ካናዳ ዶላርን 121 ብር ከ17 በዛሬው ዕለት ይመነዝራል። እንደዚሁም በከፍተኛ ደረጃ የካናዳ ዶላር የሚመነዝሩ ባንኮች ቀዳሚው በዛሬው ዕለት ወጋገን ባንክ ላይ 117 ብር ከ53 ሲመነዘር አማራ ባንክ ላይም 1 ካናዳ ዶላር 116 ብር ከ66 ይመነዘራል። ንግድ ባንክ ላይ ደግሞ 113 ብር ከ37 እየመነዘሩት ነው። የአውስትራሊያ ዶላርን ደግሞ ስናይ 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 130 ብር እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 አውስትራሊያ ዶላርን 115 ብር ከ16 ይመነዝሩታል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝረው ቀዳሚው ባንክ ንግድ ባንክ ሲሆን ንግድ ባንክ ላይ 1 አውስትራሊያ ዶላር 111 ብር ከ80 ይመነዘራል። ቡና ባንክ ላይ ደግሞ 111 ብር ከ36 እየመነዘሩት ይገኛል። ሌላኛው የቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 26 ብር ከ99 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 26 ብር ከ77 ሲመነዘር ወጋገን ባንክ ላይ 1 ቻይና ዩዋን 24 ብር ከ06 ይመነዘራል። ንግድ ባንክ ላይ ደግሞ 1 ቻይና ዩዋን 23 ብር ከ30 በዛሬው ዕለት እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ39 ሲመነዘር 1000 ሳውዲ ሪያል 48395 ብር በዛሬው ዕለት ጥቁር ገበያ ላይ እየተመነዘረ ይገኛል። በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ 1 ሳውዲ ሪያል በዛሬው ዕለት
46 ብር ከ67 ሲመነዘር 1000 ሳውዲ ሪያል 46670 ብር ኢትዮ ፎሬክስ ላይ ይመነዘራል። እንደዚሁም በከፍተኛ ደረጃ የሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 ሲመነዘር ዳሽን ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ ላይ ደግሞ 42 ብር ከ62 እየመነዘሩት ይገኛል። የዱባይ ድርሃምን ደግሞ ስናይ አንድ የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ40 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49403 ብር በዛሬው ዕለት እየተመነዘረ ይገኛል። በግል ምንዛሬ ደግሞ ኢትዮ ፎሬክስ ላይ አንድ የዱባይ ድርሃም በዛሬው ዕለት 48 ብር ከ09 ሲመነዘር 1000 ድርሃም ደግሞ 48090 ብር በዛሬው ዕለት ኢትዮ ፎሬክስ ላይ ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የዱባይ ድርሃም የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው የኦሮሚያ ህብረት ስራ ባንክ ላይ 1 ድርሃም 46 ብር ከ22 ሲመነዘር 1000 ድርሃም 46222 ብር እየተመነዘረ ነው። ስኬት ባንክ ላይ ደግሞ 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር። ንግድ ባንክ ላይ ደግሞ 1 ድርሃምን በዛሬው ዕለት 43 ብር ከ57 ሲመነዘር 1000 ድርሃም ደግሞ ንግድ ባንክ ላይ 43570 ብር እየተመነዘረ ይገኛል። የስዊድን ክሮናን ደግሞ ስናይ 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ15 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ክሮና የሚመነዝረው ቀዳሚው ባንክ አዋሽ ባንክ ላይ 1 ክሮና 17 ብር ከ42 ሲመነዘር ወጋገን ባንክ ላይ 17 ብር ከ06 ንግድ ባንክ ላይ ደግሞ 1 ክሮና 16 ብር ከ55 በዛሬው ዕለት እየመነዘሩ ይገኛል። የኩዌት ዲናርን ደግሞ ስናይ 1 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 588 ብር ከ31 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናርን 58831 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ በከፍተኛ ደረጃ ኩዌት ዲናር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 1 ኩዌት ዲናርን በዛሬው ዕለት 527 ብር ከ10 ሲመነዘር 100 ኩዌት ዲናር 52710 ብር ብሔራዊ ባንክ ላይ ይመነዘራል። ልማት ባንክ ላይ ደግሞ በዛሬው ዕለት 1 ኩዌት ዲናርን 522 ብር ከ18 ሲመነዘር 100 ኩዌት ዲናር ልማት ባንክ ላይ 52218 ብር እየተመነዘረ ነው። ንግድ ባንክ ላይም 1 ኩዌት ዲናር በዛሬው ዕለት 511 ብር ከ59 ሲመነዘር 100 ኩዌት ዲናር ንግድ ባንክ ላይ 51159 ብር እየተመነዘረ ነው። የኳታር ሪያልን ደግሞ ስናይ 1 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ23 ሲመነዘር 1000 ኳታር ሪያል 48230 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 1 ኳታር ሪያልን 44 ብር ከ83 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ 1 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 255 ብር ከ87 ሲመነዘር 100 ጆርዳን ዲናር 25587 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22953 ብር ይመነዝሩታል። የባህሬን ዲናርን ደግሞ ስናይ 1 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 480 ብር ከ87 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር 48037 ብር በዛሬው ዕለት እየተመነዘረ ይገኛል። በባንክ ደግሞ 100 ባህሬን ዲናርን 42108 ብር እየመነዘሩት ነው። የኦማን ሪያልን ደግሞ ስናይ 1 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 471 ብር ከ77 ሲመነዘር 100 ኦማን ሪያል 47177 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ኦማን ሪያል 41743 ብር ይመነዘራል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 1 ቱርክ ሊሬን 3 ብር ከ77 ሲመነዘር በባንክ ደግሞ 3 ብር ከ16 ይመነዝሩታል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ 1 እስራኤል ሽቅል 60 ብር ከ72 ሲመነዘር በባንክ ደግሞ 54 ብር ከ16 ይመነዝሩታል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ 1 የመን ሪያል በ0.76 ሳንቲም ሲመነዘር በባንክ ደግሞ በ0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ 1 የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ87 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ነው። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድረገጾች ናቸው። ቻው።